ሰላም ቢዩቲፉል ዌልካም ባክ። ያሰብሽው የግሎ አፕ ለውጥ አዳዲስ ምርቶችን ወይም ፕሮዳክቶችን ከመግዛት ጋር ምንም አይነት ግንኙነት ባይኖረውስ? ምክንያቱም እስካሁን ከታዩት ትልልቅ የግሎ አፕ ለውጦች መካከል አብዛኞቹ የሚመጡት ሙሉ በሙሉ ነፃ ከሆኑ የዕለት ተዕለት ልምዶቻችን ነው። ዛሬ እጥር አድርጌ እንደ አንድ ታዳጊ ወጣት ባንቺ ላይ ትልቁንና መሰረታዊ ለውጥ ሊያመጣ የሚችለውን ልምድ ሁሉ እናወራለን ማለት ነው። ቀጥታ ወደ ቪዲዮአችን። መጀመሪያው ስቴፕ የሚሆነው እንቅልፍሽን ማስተካከል ነው። ከቆዳ እንክብካቤ በፊት፣ ከሜካፕ በፊት፣ ከምንም ነገር በፊት መጀመሪያ እንቅልፍሽን አስተካኪ። በየቀኑ 4 ሰዓት ብቻ እየተኛሽና ሌሊቱን ሙሉ ስልክ እየነካሽ የምታድሪ ከሆነ ምንም አይነት ግሎ አፕ ሊሳካልሽ አይችልም። በቂ እንቅልፍ ስታገኝ ቆዳሽ ይበልጥ ይፈካል፣ አይኖችሽ ያበራሉ፣ ስሜትሽ ይስተካከላል እና ሙሉ ቀንሽን በኃይል የተሞላሽ ትሆኛለሽ። በተቻለ መጠን ቢያንስ ከ8 እስከ 10 ሰዓት ለመተኛት ሞክሪ። የነገ ማንነትሽ ለዚህ ውሳኔሽ በእጅጉ ያመሰግንሻል። ኔክስት ስቴፕ ደግሞ በጣም ቀላል ነው። ያቺ ሁሌ ውሃ የምትጠጣዋን ልጅ ሁኚ። ይሄ ምክር አሰልች ሊመስል ይችላል፣ አይ ነው። ግን የሰውነትሽ የውሃ መጠን መቀነስ ሁል ጊዜ የደከመሽ፣ የፊትሽ ከለር የጠፋ ወይም ደግሞ አቅም የሌለሽ እንድትመስይ ያደርግሻል። ስለዚህ የውሃ መያዣ ወይም ደግሞ የውሃ ቦትል ይኖርሽ። ወደ ትምህርት ቤት ስቴጅ ይዘሽ ሂጂ። ሁል ጊዜ ጠረጴዛሽ አጠገብ አስቀምጪ። ትልልቅ መሆን አይጠበቅበትም፣ ወይም ደግሞ በትልልቅ ጋሎኖች ውሃ ለመጨረስ መጨነቅ አያስፈልግሽም። ብቻ ቀኑ ሙሉ በተከታታይ ጥቂት መጠጣትን ልምድሽ አድርጊው። ትንሽ በጣም ቀላል ልምድ ነው፣ ግን ደግሞ በደንብ ለውጥ ታይበታለሽ፣ እመኚ። ሶስተኛው ስቴፕ ደግሞ ቀላል የቆዳ እንክብካቤ ልምድ ይኖርሽ። 15 አይነት የተደራረቡ ምርቶች አያስፈልጉሽም። የሚፈለገው ወጥነት ብቻ ነው። አንድ ቀላልና መሰረታዊ አሰራር ወይም ደግሞ ቀለል ያለ የፊት ሳሙና፣ ክሊንዘር፣ እርጥበት ሰጩ ወይም ደግሞ ሞይስቸራይዘር እና በየቀኑ ጠዋት የፀሐይ መከላከያ ኦር ሰንስክሪን መጠቀም በጣም በቂ ነው። ጤናማ ቆዳ ማለት በሶሻል ሚዲያ ያየሽውን ሁሉ መግዛት ማለት አይደለም። አሁን ያለሽን ቆዳ በደንብ መንከባከብ ነው እንጂ ለመንከባከብ ደግሞ አሁን የነገርኩሽ ብቻ በጣም በቂ ናቸው። አራተኛው ስቴፓችን የሚሆነው ደግሞ ጸጉርሽን በጥንቃቄ መያዝ ነው። ጸጉርሽ ሙሉ ውጫዊ ገጽታሽን የመቀየር አቅም አለው። ከመጀመሪያው ቪዲዮም ላይ ይህን ሀሳብ ተናግሬዋለሁ። ከፊትሽ ቅርጽ ጋር የሚስማማ የጸጉር ስታይል መፈለግ አለብሽ። ሁልጊዜ ንጹህናውን መጠበቅ አለብሽ። ጸጉርሽ እርጥበት ካጣ ምናልባት ጥቂት የተፈጥሮ ዘይት መቀባት ወይም ደግሞ የተፈጥሮ ቅባት መቀባት፣ ስትተኝም በስርዓት መስራትና መሸፈን እና ደግሞ ሁሌም ማስታወስ ያለብሽ ነገር ጤናማና የተንከባከቡት ጸጉር ሁሌም ከተጎዳ ጸጉር ይበልጥ ያምራል። አምስተኛው ስቴፓችን የሚሆነው ደግሞ ፖስቸርሽን ማስተካከል ወይም ደግሞ አቋምሽን መቀየር። አብዛኛው ሰው ይህንን ነጥብ ችላ ይለዋል። ነገር ግን የአቋምሽ መስተካከል ወዲያውኑ በራስ የመተማመን ስሜት እንዲኖርሽ ያደርጋል። ይህንን ስል የተለየ አይነት ነገር ሳይሆን ትከሻሽን ወደ ኋላ ማድረግ፣ ጭንቅላትሽን ቀና ማድረግ እና ስትራመጅ ደግሞ ልክ አላማ እንዳለው ሰው በቅልጥፍና መራመድ። ሰዎች ራስሽን በምትይዝበት መንገድ ብቻ ግምት ይሰጡሻል። ፕሊዝ እዚህኛው ፓርት ላይ በደንብ ፎከስ አድርጊ። ከዛ ስቴፕ 6 ላይ ደርሰናል። ወይም 6ኛው ስቴፕ ምንድነው? ራስሽን ወይም ሰውነትሽን ማንቀሳቀስ። ከባድ ስፖርቶችን መስራት ወይም በአንድ ሌሊት የጂም አፍቃሪ መሆን አያስፈልግሽም። በክፍልሽ ውስጥ ጨፍሪ፣ ተራመጅ፣ አካልሽን አሳስቢ ወይም ደግሞ ስፖርታዊ ጨዋታዎችን መጫወት። አካልሽ ንቁ እንዲሆን የሚያደርገውን ማንኛውንም ነገር ብቻ አድርጊ። እንቅስቃሴ ስሜትሽን፣ በራስ መተማመንሽን፣ አቋምሽንና አጠቃላይ ውጫዊ ገጽታሽን ያሻሽላል። ስለዚህ ብዙ ቁጭ ከማለት መገደብ አለብሽ። ስቴፓችን ደግሞ የራስሽን ፋሽን ፍጠሪ። ልክ እንደ ማንኛውም ሰው ለመምሰል መሞከርሽን ፕሊስ አቁሚ። ትልቁ የግሎ አፕ ለውጥ የሚመጣው ሴቶች በትክክል ምን እንደሚሰማቸው ሲያውቁ ነው። የተለያየ አይነት ቀለሞችን፣ የጸጉር አሰራሮችን እና ሜቢ ትንንሽ ጌጣጌጦችን ሞክሪ። በአንቺነትሽ ውስጥ ምቾት የሚሰጥሽንና ሙሉ በሙሉ አንቺን የሚገልጽሽን ስታይል መገንባት። ሌላን ሰው ለመምሰል መሞከርን ማቆም። 8ኛው ስቴፓችን ደግሞ ጥሩ የግል ንጽህና አጠባበቅ ይኖርሽ።
ይህ ማንም ትኩረት የማይሰጠው ትልቁ የግሎ አፕ ሚስጥር ነው። ጥርስሽን በደንብ መታጠብ፣ ዲዮድራንት መጠቀም፣ ጥፍሮችሽ ሁል ጊዜ ንጹህ ይሁኑ እና ንጹህ ልብሶችንም ልበሺ። ሁል ጊዜ ንጹህና ደስ የሚል መዓዛ ይኖርሽ። ጥሩ የግል ንጽህና ከማንኛውም ውድ የውበት ምርቶች በላይ በሰዎች ዘንድ ትልቅ ስምና ክብር ያተርፍልሻል። ምናልባትም ሰዎች ጠረንሽን ብቻ አስታውሰው ኦ መጣች ሊሉሽም ይችላሉ። ሶ ፕሊዝ እዚህ ጋር በደንብ ስሪ። ስቴፕ 9 ራስሽን ከሰው ጋር ማወዳደርሽን አቁሚ። አሁን ደግሞ ስለ ውስጣዊ ግሎ አፕ እናውራ። ምክንያቱም እውነተኛ በራስ መተማመንሽ የሚጀምረው አሁን ከማወራበት ክፍል ላይ ይሆናል። ሶሻል ሚዲያ የሚያሳየው የሰዎችን ምርጥ ህይወት ብቻ ነው እንጂ የእነሱን ትግልና ጭንቀት አይደለም። እነሱ ያጠፋቸውን በመቶዎች የሚቆጠሩ ፎቶዎቻቸውን አታይም። ያንቺ ጉዞ ያንቺ ብቻ ነው። ትኩረትሽ መሆን ያለበት ከትናንትናዋ ማንነትሽ የተሻልሽ መሆን ላይ ብቻ ነው። ከሌላ ሰው ጋር በፍጹም መወዳደር የለብሽም። 10ኛው ስቴፓችን ደግሞ ከራስሽ ጋር የምታወሪበትን ቋንቋ መቀየር ነው። ውስጣዊ ድምጽሽን በጥንቃቄ አዳምጪ። ለምሳሌ በጣም የምትወጃት ምርጥ ጓደኛሽን እኮ ራስሽን በምትሰድቢበት መንገድ አትናገሪያት። እርግጠኛ ነኝ እንደዛ አታደርጊም። ለምን ለራስ ጨካኝ ትሆኛለሽ? እኔ አስቀያሚ ነኝ፣ እኔ ጎበዝ አይደለሁም። እነዚህን ሁሉ ሀሳቦች በአዎንታዊ ቃላቶች ተኪያቸው። እኔ በየቀኑ እየተሻሻልኩ ነው፣ እኔ እየተማርኩ ነው፣ እኔ እያደግኩ ነው ብለሽ ለራስሽ መነገርን ልመጪ። አእምሮሽ ደጋግመሽ የምትናገሪውን ነገር በቀላሉ ያምናል። ስለዚህ ይሄ ለራስሽ የምታደርጊው በጣም ቀላሉ ትሪክ ነው። ሞክሪው። 11ኛው ስቴፓችን ደግሞ በተግባር ውስጥ በራስ መተማመንሽን ገንቢ። በራስ መተማመን ዝም ብሎ አይመጣም አይደል? መጀመሪያ ተግባር ነው የሚቀድመው። ከዛ ነው በራስ መተማመን የሚከተለው። ክፍል ውስጥ እጅሽን አውጥተሽ መናገር፣ በተለያዩ አዳዲስ እንቅስቃሴዎች ውስጥ መሳተፍ፣ በአጠቃላይ አዳዲስ ነገሮችን ሞክሪ። አንድን የምትፈሪውን ነገር ባደረግሽ ቁጥር ለራስሽ ብቁና ጠንካራ መሆንሽን እያረጋግጥሽለት ትሄጃለሽ። እንደዛ ስታደርጊ በራስ መተማመንሽ በደንብ እየጨመረ ይሄዳል ማለት ነው። ስቴፕ 12 ውስጣዊ ስሜትሽን ጠብቂው። ሁሉም ሰው ባንቺ ህይወት እና ጉልበት ወይም ደግሞ ኢነርጂ ውስጥ ቦታ ሊኖረው አይገባም። ሁሉ ጊዜ ወሬና ጭቅጭቅ ወይም ድራማ ካለባቸው ቦታዎች ራስሽን አርቂ። ዝቅ አድርጎ ከሚያዩሽ ሰዎች ራቅ በይ። ለእድገትሽ ማበረታቻ ከሚሆኑሽ ካንቺ ጎን ከሚቆሙ ሰዎች ጋር ጊዜሽን አሳልፊ። የምትኖሪበት አካባቢና ጓደኞችሽ ለውጥሽ ላይ ትልቅ ተጽዕኖ እንዳላቸው ሁሌም አስታውሺ። ስቴፕ 13 ጥሩ ልምዶችን አዳብሪ። በትምህርት ቤት ውስጥ በጣም ቆንጆ የሆኑ ሴቶች ፍጹም የሆኑ አይደሉም። እነሱ ነገሮችን በተከታታይ የሚያደርጉ ናቸው። መጽሐፍት በደንብ አንብቢ፣ በብልሃት አጥኚ፣ ክፍልሽን ንጹህ አድርጊ፣ ግቦችሽን አስቀምጪ እና በየቀኑ በራስሽ ላይ ስሪ። ትናንሽ ልምዶች በጊዜ ሂደት ትልቅ ለውጥ ያመጣሉ። አሁን ደግሞ ስለ መጨረሻው የግሎ አፕ ሚስጥር ልንገርሽ፣ ወይም ደግሞ የስቴፖቹ መጨረሻ። በትምህርት ቤት ውስጥ የሁሉም ሰው አይን የሚያርፍባቸው ሴቶች ሁሉ ጊዜ በጣም ቆንጆች ብቻ አይደሉም። አስተውለሽ ከሆነ እነሱ ራሳቸውን በደንብ የሚንከባከቡ ናቸው፣ ለራሳቸው ክብር ያላቸው፣ እንዲሁም ደግሞ ራሳቸውን ለመቀየር ጥረት ማድረግ እንደሚገባቸው የሚያምኑ ናቸው። ስለዚህ በትናንሹ ነገር ጀምሪ። እንዳልኩሽ ውሃሽን ጠጪ፣ ቆዳሽን ጠብቂ፣ በቂ እንቅልፍ ተኚ እና በአስተሳሰብሽ ላይ በደንብ ስሪ። በየቀኑ ለራስሽ መገኘትሽን ቀጥይ። ምክንያቱም ምርጡ ግሎ አፕ ሌላን ሰው መምሰል አይደለም፣ የራስሽን ምርጥ ማንነት ማውጣት እንጂ። ይሄ ቪዲዮ ከተመቸሽ ያው ላይክ ማድረግ፣ ሰብስክራይብ ማድረግና በግሎ አፕ ጉዞ ላይ ላለሽ ጓደኛ ሼር ማድረግ እንዳትረሺ። በቪዲዮ እስከምንገናኝ ባይ።